ብዙ ጊዜ ደንበኞቼ አፓርትመንት እንዲገዙ ሳማክር አንድ የሚያቀርቡልኝ ሪዝን አለ ላለመግዛት። እሱ ምንድነው? ዚስ ዴይስ ባንኮች 22% ድረስ ኢንትረስት እየሰጡ ነው ገንዘባቸውን ለማስቀመጥ ማለት ነው፣ ወይንም ለባንክ ገንዘብ ለማበደር ማለት ነው። ስለዚህ ትርፍ እያገኘን ነው። 22% ድረስ ኢንትረስት እየሰጠን ነው ባንክ። ስለዚህ ትርፍ እያገኘን ነው፣ ለምን እንገዛለን ይሉኛል። እስቲ ብሬክ ዳውን እናድርገው። 5 ሚሊዮን ለምሳሌ አንድ ደንበኛ 5 ሚሊዮን ብር ቢኖረው አሁን ላይ ለባንክ በ22% ቢያበድር እኛ ጋር ደግሞ 5 ሚሊዮን ምን ይገዛል? ቴምር ጋር 5 ሚሊዮን መገናኛ ዲያስፖራ ላይ ባለ አንድ መኝታ ቤት ሙሉ ክፍያ ከፍሎ ባለ አንድ መኝታ ቤት ይገዛለታል። ፒያሳ ላይ ሱቅ ይገዛለታል። ቡልጋሪያ ላይ ሱቅ ይገዛለታል ሙሉ ክፍያ ከፍሎ ማለት ነው። አሁን ላይ የኢትዮጵያ ካፒታል ጌን የፕሮፐርቲ ካፒታል ጌን 40% ደርሷል። በ3 ዓመት ውስጥ የ5 ሚሊዮን ብር ፕሮፐርቲ 13 ሚሊዮን ወርዝ ያደርጋል። እሱ ከ22% ኢንትረስት የሚያገኘው 9 ሚሊዮን ይሆንለታል በ3 ዓመት ውስጥ ማለት ነው። የትኛው ትርፋማ ነው? መልሱን ለእናንተ ትቻለሁ። ታች ባለው